ግንባርሽ እንደ አውራ ጎዳና ሰፊ ሆኖብሽም ይሁን ትንሽ ቤቢ ሄር ብቻ ፈልገሽም ይሁን አሁን በትክክለኛው ቦታ ላይ አርፈሻል። ዛሬ በአጭር ጊዜ ግንባርሽን በአዲስ ፀጉር የምናጥለቀልቅበትን ሲስተም አሳይሻለሁ። አንዱ ደረጃ ለሌላው መሰረት ስለሆነ በትክክለኛው ቅደም ተከተል ነው የምናየው። ይህ ቪዲዮ ዝም ብሎ ወሬ ሳይሆን የሸሸ ግንባርን ለመመለስ የተዘጋጀ ባለ 6 ደረጃ የተቀናጀ ሲስተም ነው። ልክ ቤት ሲሰራ መጀመሪያ መሰረት ተጥሎ ከዚያ ግድግዳው ወጥቶ በመጨረሻም ጣሪያ እንደሚለብሰው ሁሉ እኛም መጀመሪያ የደም ዝውውርን በማነቃቃት ፋብሪካውን እናስጀምራለን። በደርማ ሮለር መንገዱን እንከፍታለን። በሮዝመሪ ሴሎቹን እንቀሰቅሳለን። ከዛ በሽንኩርት ውሃ እንደ ሲሚንቶ እናጠነክረዋለን። አንዱ ደረጃ ያለ ሌላኛው ደረጃ ውጤታማ ስለማይሆን ቪዲዮውን እስከ መጨረሻው በጥሞና ተከታታዩ። እውነት ለውጥ ከፈለግሽ ማቋረጥ አይቻልም፣ ደጋግመሽ ማየት ግን ትችያለሽ። ወደ ዝርዝሩ ከመግባታችን በፊት ግን ይህንን ቪዲዮ ከየትኛው ከተማ ሆናችሁ እንደምትከታተሉ ኮመንት ላይ ጻፉልኝ። ከከተማችሁ ስም ቀጥላችሁ ደግሞ አንድ አዝናኝ ወይም አስተማሪ የሆነ ኮመንት ጨምሩበት። ብዙ ላይክ የሚያገኘው ኮመንት ባለቤት የሚጠብቃት ልዩ ሰርፕራይዝ ይኖራል። በሚቀጥለው ቪዲዮ ላይ አሸናፊውንና ሰርፕራይዙን ይፋ አድርጋለሁ። የመጀመሪያው ስራችን የቤቢ ሄር ጠላት የሆነውን የደም ዝውውር እጥረት ማስተካከል ነው። የፀጉር ስር ልክ እንደ አነስተኛ ፋብሪካ ነው። ይህ ፋብሪካ ደግሞ ጥሬ ዕቃ ካላገኘ ምርት ማቆሙ አይቀሬ ነው። እዚህ ጋር ጥሬ ዕቃ የምንለው ለፀጉር እድገት ወሳኝ የሆኑትን ደምና ኦክሲጅንን ነው። ግንባርሽን በኃይል ወደ ኋላ ስትወጥሪ ወይም ስታስይዡ በዛ አካባቢ ያሉትን እጅግ ረቂቅና ጥቃቅን የደም ስሮችን ትዘጊያቸዋለሽ። ደም ዝውውር በጣም ወሳኝ ነገር ስለሆነ በደንብ እንዲገባሽና እንዳትረሹ በምሳሌ ላስረዳሽ። የጓሮ አትክልት አለሽ እንበል። እነዚህን አትክልቶች እንዲያድጉልሽ ውሃ ማጠጣት አለብሽ አይደል? ግን የምታጠጭበትን ቱቦ በእግርሽ ረግጠሽ ብትይዥውስ? ቱቦ ሲረገጥ ውሃው ስለማይፈስ አትክልቱ መድረቁና መርገፉ አይቀርም። የፀጉርሽም ስር ህይወት በትክክል እንደዛው ነው። የደም ስሮቹ ሲጨመቁ ለፀጉር ዘላላዎቹ የሚደርሰው ምግብ ይቋረጣል። ያ የተዘጋውን የተፈጥሮ ቧንቧ መስመር መልሶ ለመክፈትና ደም በነፃነት እንዲዘዋወር ለማድረግ ደግሞ የኢንቨርሽን ዘዴ የሚባል እጅግ ውጤታማ ብልሃት እንጠቀማለን። ይህ ዘዴ በሳይንሳዊ መንገድ የስበት ኃይልን ለፀጉር እድገት እንድንጠቀምበት ይረዳናል። ጭንቅላትሽን ወደ ታች ዝቅ አድርገሽ ግንባርሽን በቀስታ ስታሻሽው የስበት ኃይል ደም በከፍተኛ ፍጥነት ወደ ግንባርሽና ወደ ራስ ቅልሽ እንዲፈስ ያደርገዋል። ይህ ሂደት በደም ውስጥ ያሉትን ለፀጉር እድገት አስፈላጊ የሆኑ ማዕድናትንና ፕሮቲኖች በቀጥታ ወደ ተራቡት የፀጉር ስሮች ያደርሳቸዋል። በዚህ ጊዜ በግንባርሽ አካባቢ ደንዝዘው የነበሩ ወይም እንቅልፍ የወሰዳቸው ሴሎችሽ ምግብ መጣ የሚል ምልክት ይደርሳቸዋል። ወዲያውኑም መንቃትና አዲስ ፀጉር ማብቀል ይጀምራሉ። በቀን ለ5 ደቂቃ ብቻ ይህንን ቀላል ተግባር በማከናወን የደረቀውንና ስራ አቁሞ የነበረውን የፀጉር ፋብሪካሽን ደም በማጠጣት ህይወት ትዘሪበታለሽ። ነገር ግን ደም ማግኘት ብቻውን የመጨረሻው ግብ አይደለም። ፋብሪካው ጥሬ ዕቃ ቢኖረውም ማሽኖቹ ስራ እንዲጀምሩ የሚቀሰቅስና ትዕዛዝ የሚሰጥ መልእክተኛ ያስፈልገዋል። ምዕራፍ 2 ያንን ቀደም ሲል የጠቀስነውን የፋብሪካው ስራ እንዲጀምር ትዕዛዝ የሚያስተላልፈውን መልእክተኛ የምናገኘው በተፈጥሮ ስጦታ በሆነው በሮዝመሪ ውስጥ ነው። ብዙዎቻችን ሮዝመሪን የምናውቀው ለምግብ ማጣፈጫነት ብቻ ቢሆንም ለፀጉር እድገት ግን እጅግ አስገራሚ የሆነ ንጥረ ነገር በውስጡ ይዟል። ይህም ካርኖሲክ አሲድ ይባላል። ይህ ንጥረ ነገር በቆዳሽ ውስጥ ያሉ የነርቭ ሴሎችን የመጠገንና የደም ዝውውርን የማነቃቃት ተአምራዊ አቅም አለው። የሮዝመሪን ቅጠል አፍልተሽ በየቀኑ ግንባርሽ ላይ ስትረጪው በቆዳሽ ላይ ያሉትንና አዲስ ፀጉር እንዳይበቅል እንቅፋት የሆኑትን የሞቱ ሴሎችን ወግድ ብሎ መንገድ ያስከፍታል። ይህ ሂደት ልክ አሮጌ ግድግዳ ላይ ያለውን ቀለም በመላጥ አዲስ ቀለም ለመቀባት እንደማዘጋጀት ነው። ሮዝመሪውም የራስ ቆዳሽን በጥልቀት በማጽዳትና በማነቃቃት ለአዲስና ለጤናማ የፀጉር እድገት ምቹ መሰረት ይጥላል። የሮዝመሪ ውሃውን ግንባርሽ ላይ ረጭተሽ ሲደርቅ መጠነኛ የመቆርቆር ወይም የማቃጠል ስሜት ሊሰማሽ ይችላል። ነገር ግን ይህ ስሜት ሊያስደስትሽ እንጂ ሊያሰጋሽ አይገባም። ይህ ስሜት የደም ስሮችሽ በከፍተኛ ሁኔታ እየተከፈቱና ደም በኃይል እየተዘዋወረ መሆኑን የሚነግርሽ የቆዳሽ ቋንቋ ነው። በተጨማሪም ሮዝመሪ ፀጉርሽ ሳይሰበርና ሳይረግፍ ረጅም ጊዜ እንዲቆይ በማድረግ ረገድ ወደር የለውም። ነገር ግን ይህ ተአምራዊ ንጥረ ነገር ወደ ቆዳሽ ጥልቅ ክፍል ዘልቆ እንዲገባና ውጤቱን ይበልጥ ፈጣን እንዲያደርገው የሚረዳ አንድ አቋራጭ መንገድ መክፈት አለብን። ምዕራፍ 3 ያንን ንጥረ ነገር ወደ ቆዳሽ ጥልቅ ክፍል የሚገባበትን አቋራጭ መንገድ የምንፈጥረው ደርማ ሮለር በተባለው መሳሪያ ነው። ይህ መሳሪያ በላዩ ላይ እጅግ ጥቃቅን የሆኑ መርፌዎች ያሉት ሲሆን በግንባርሽ ላይ ስታንከባልዩ በአይን የማይታዩ ጥቃቅን ቀዳዳዎች ይፈጥራል። ሰውነትሽ እነዚህን ጥቃቅን ቀዳዳዎች እንደ ቁስል በመቁጠር እነሱን ለመጠገንና ለመድፈን ሲል ኮላጅን የተባለውን ለፀጉርና ለቆዳ ጥንካሬ ወሳኝ የሆነ ፕሮቲን በከፍተኛ ሁኔታ ወደ ግንባርሽ ይልካል። ይህ ሂደት ልክ እንደ ሀገራችን ገበሬ እርሻ ነው። ገበሬው ዘር ከመዝራቱ በፊት መሬቱን በደንብ ይቆፍረዋል፣ ያገላብጠዋል። ይህም አፈሩ በቂ አየር እንዲያገኝና ውስጡ ያለው ንጥረ ነገር እንዲነቃቃ ያደርጋል። መሬቱ ካልተቆፈረ ግን ዘሩ ታፍኖ ይቀራል። የፀጉርሽም ቆዳ ልክ እንደዚሁ ነው።
ስለዚህ ሮዝመሪውን ከመጠቀምሽ በፊት ቆዳሽን እንደ መሬቱ ማዘጋጀት ይኖርብሻል። ደርማ ሮለሩን በሳምንት አንድ ጊዜ ብቻ በጣም ሳትጫኙ ግንባርሽ ላይ ስታንከባልዩ ቆዳሽ እንዲነቃቃና ለምግብነት ዝግጁ እንዲሆን ታደርጊዋለሽ። ከዚህ በኋላ የሮዝመሪ ውሃውን ስትረጪው ንጥረ ነገሩ በቆዳሽ ላይ ዝም ብሎ ተኝቶ አይቀርም። በደርማው በኩል በተከፈቱት አቋራጭ መንገዶች አማካኝነት በቀጥታ ወደ ፀጉርሽ ስር ዘልቆ ይገባል። ይህ ዘዴ ቆዳሽን አታለሽ ወይም በብልሃት አነቃቅተሽ ፀጉር እንዲያመርት የማስገደድ ጥበብ ነው። በዚህ መንገድ የምናገኘው ውጤት ሮዝመሪውን ብቻ ከመጠቀም በብዙ እጥፍ የላቀ ይሆናል። ይሁንና በዚህ ሂደት በቀላሉ የበቀለውና ገና ለጋ የሆነውን ቤቢ ሄር ሳይሰበር ሳይነቀልና ሳይረግፍ እንዲጠነክር ደግሞ አንድ እንደ ሲሚንቶ የሚያገለግል መጠናከሪያ ንጥረ ነገር ያስፈልገዋል። ምዕራፍ 4 ቀጣዩ እርምጃችን የሽንኩርት ውሃ ነው። ይሄ ሁሉ ነገር በዛብኝ፣ ቆይ እሺ መቼ ነው የምንጠቀመው? ለብቻ ነው ወይስ አንድ ላይ ብለሽ መጨነቅሽ አይቀሪ ነው። ግን አይዞሽ፣ መጨረሻ ላይ ሁሉንም ነገር በቀላሉ መችና እንዴት እንደምትጠቀሚ በግልጽ አሳይሻለሁ። በሳይንስ የተረጋገጠ የጊዜ ሰሌዳም ጭምር ስላለን እስከዚያው በትዕግስት ተከታተይኝ። አሁን ወደ ሽንኩርቱ ሚስጥር እንለፍ። ሽንኩርት ውስጥ ያለው ሰልፈር ለፀጉርሽ ግንባታ ልክ እንደ ሲሚንቶ ነው የሚያገለግለው። ፀጉርሽ የሚሰራው ኬራቲን ከተባለ ፕሮቲን ሲሆን ሰልፈር ደግሞ የዚህ ፕሮቲን ዋነኛ ወሳኝ ጥሬ ዕቃ ነው። ብዙ ሴቶች ቤቢ ሄራቸው ቢበቅልም ወዲያው ሲሰባበርና ሲሳሳ ይታያል። ይሄ የሚሆነው ፀጉሩ መሰረታዊ ጥንካሬ ወይም ሲሚንቶ ስለሌለው ነው። የሽንኩርት ውሃን ግንባርሽ ላይ ስትቀቢው ፀጉርሽ ከመሬት ተነስቶ እንዲበቅል ብቻ ሳይሆን የበቀለውም ፀጉር እንደ ብረት የጠነከረና በቀላሉ የማይሰበር እንዲሆን ያደርገዋል። ከጥንካሬው ባለፈ ሽንኩርት ውስጥ ያሉት ንጥረ ነገሮች ቆዳሽ ላይ የሚፈጠሩና የፀጉር ቀዳዳዎችን የሚዘጉ ኢንፌክሽኖችን ወይም ባክቴሪያዎችን የማጥፋት ከፍተኛ አቅም አላቸው። ይህም ፀጉርሽ ጤናማ በሆነ ቆዳ ላይ እንዲያድግ ያደርገዋል። እዚህ ጋር ብዙዎቻችን የሚያሳስበን የሽንኩርት ሽታ ቢሆንም መፍትሄው ግን እጅግ ቀላል ነው። ፀጉርሽን በሽንኩርት ውሃ ቆይተሽ ከታጠብሽ በኋላ በቡና ውሃ መለቅለቅ ትችያለሽ። ቡናው የሽንኩርቱን ሽታ ሙሉ በሙሉ የማጥፋትና ለፀጉርሽም ተጨማሪ አንጸባራቂነት የመስጠት ችሎታ አለው። እሺ፣ አሁን ወደ ማጠናቀቂያው እየተቃረብን ነው። አንድ በጣም ወሳኝ እርምጃ ብቻ ነው የቀረን። እሱን ካደረግን በኋላ ጨረስን ማለት ነው። ነገር ግን ወደዚያ ከመሄዳችን በፊት የእኛ ሲስተም በፍጹም የማይፈቅደውንና ልታደርጊው የማይገባው ትልቅ ስህተት እንይ። እመኚኝ፣ ይሄ አይሆንም የተባለውን ነገር ካደረግሽ የለፋሽበት ሁሉ ከንቱ ነው የሚሆነው። ምዕራፍ 5 ብዙዎቻችን ግንባራችን መሸሽ ሲጀምር ወይ ግንባራም ከሆንን አንድ የምንሰራው አስቂኝ ስህተት አለ። ያችን የቀረቿን 2 እና 3 ፀጉር በጄል ግንባራችን ላይ ለጥፈን ክፍተቱን ለመደበቅ እንሞክራለን። ይሄ ሲታይ ቆንጆ ሊመስል ይችላል። በረጅም ጊዜ ግን ግንባርሽ ላይ የቀሩትን ወይም ገና ሊበቅሉ ያሰቡትን ፀጉሮች ድራሻቸውን ነው የሚያጠፋው። ጄሉ ግንባርሽ ላይ ሲደርቅ ልክ እንደ ፕላስቲክ ተለጥፎ አየር ወደ ውስጥ እንዳይገባ ይከላከላል። ደግሞ እኮ አናፍርም። ከዛ የግንባሬ ፀጉር አይበቅልም እንላለን። ይሄ ልክ አፈሩን በፌስታል ሸፍነሽ ተክሉ ይበቅላል ብለሽ እንደመጠበቅ ነው። አየር ካልገባበት ያ ምስኪን ፀጉርሽ እንዴት ብሎ ይውጣ? የባሰው ደግሞ ጄሉ ፀጉርሽን ከቆዳሽ ጋር ስለሚያጣብቀው ማታ ስትተኝ ወይም ልብስ ስትቀይሪ ያቺ የተለጠፈችው ፀጉር በግጭት በቀላሉ ተነቅላ ትወጣለች። አንቺ ግንባርሽን ለመደበቅ እየሞከርሽ ሳታውቂው በገዛ እጅሽ ግንባርሽን ሜዳ እያደረግሽው ነው። ግንባርሽን ለማስተካከል የግድ ማጣበቂያ ካስፈለገሽ በጄል ፋንታ ተፈጥሯዊ የሆነውና ለቆዳሽ እጅግ ተስማሚ የሆነውን ኦሊቬራ ወይም እሬት ተጠቀሚ። ይሄ ፀጉርሽን ሳታፍኝውና ሳታደርቂው የምትፈልጊውን ቅርጽ እንድትሰጪው ይረዳሻል። በዛ ላይ እሬት ውስጥ ያሉት ኢንዛይሞች በቆዳሽ ላይ ያሉትን የሞቱ ሴሎችን እየበሉ በማስወገድ አዲሱ ቤቢ ሄር ያለምንም እንቅፋት እንዲበቅል መንገድ ይጠርጋሉ። በተጨማሪም እሬት ቆዳሽን እርጥበት እንዲያገኝና እንዲቀዘቅዝ በማድረግ ቀደም ብለን የተጠቀምንባቸውን ንጥረ ነገሮች ውጤታማነት ያፋጥነዋል። አሁን ደግሞ የሁሉም ነገር መሰረት ወደ ሆነውና ወደ ውስጥ ግንባታ እንለፍ። ይህ ክፍል ብዙዎቻችን የምንዘነጋው ነገር ግን ያለሱ ፈጣን ውጤት ማሰብ የማይቻልበት እጅግ ወሳኝ ምዕራፍ ነው። ግንባርሽ ላይ አዲስ ፀጉር እንዲበቅል እነዚህ 3 ነገሮች የግድ ያስፈልጉሻል። ምዕራፍ 6 አንደኛው ፕሮቲን። የግንባርሽ ፀጉር ወይም ቤቢ ሄር ልክ እንደሌላው ፀጉርሽ የተሰራው ኬራቲን ከተባለ ፕሮቲን ነው። በምግብሽ ውስጥ በቂ ፕሮቲን እንደ እንቁላል፣ ጥራጥሬና ስጋ ካላገኘሽ ሰውነትሽ ፀጉር ማሳደግ ትርፉ ድካም ነው ብሎ ግንባርሽን ባዶ ያስቀረዋል። ስለዚህ በየቀኑ በቂ ፕሮቲን መውሰድሽን አረጋግጪ። ሁለተኛ ብረት ወይም አይረን። ግንባርሽ ላይ ደም እንዲዘዋወር ብንጥርም ደም ውስጥ ግን በቂ ብረት ከሌለ ኦክሲጅን አይኖርም። ኦክሲጅን ደግሞ ለፀጉር ሴሎች ትንፋሽ ነው። በተለይ በወር አበባ ወቅት የብረት መጠን ስለሚቀንስ በዚህ ጊዜ ቆስጣና ሰላጣ የመሰሉ አረንጓዴ ቅጠሎችን በደንብ መመገብ ለግንባርሽ ፀጉር ትልቅ ግብአት ነው። ሶስተኛ ውሃ።
ውሃ ካልጠጣሽ ቆዳሽ ይደርቃል። የደረቀ ግንባር ደግሞ ፀጉርን አጥብቆ አይይዝም። በቀን ቢያንስ 2 ሊትር ውሃ መጠጣትሽ የተጠቀምሻቸው ቅባቶችና ንጥረ ነገሮች በቀላሉ እንዲዋሃዱና ወደ ፀጉርሽ ስር እንዲደርሱ ያደርጋል። ያለ እነዚህ 3 ነገሮች የውጭው እንክብካቤ ብቻውን ውጤቱ በጣም አዝጋሚ ነው። ግንባርሽን ከውጭም ከውስጥም ስትንከባከቢው ግን በሳምንታት ውስጥ አዲስ ፀጉር ሲበቅል ማየት ትጀምሪያለሽ። የጊዜ ሰሌዳ። ይህ ሲስተም በትክክል እንዲሰራ የጊዜ ሰሌዳውን መጠበቅ ወሳኝ ነው። የደም ዝውውር ማነቃቂያውንና የሮዝመሪ ውሃውን እንደ ዕለታዊ ተግባር በየቀኑ የምናከናውናቸው ሲሆን ደርማ ሮለሩን ግን መንገዱን ለመክፈት በሳምንት 1 ጊዜ ብቻ እንጠቀማለን። የሽንኩርት ውሃውን ደግሞ እንደ ፀጉር ጥንካሬ ሕክምና በሳምንት 2 ቀን ብቻ የምናደርገው ይሆናል። እነዚህ በተለያዩ ቀናት የምናደርጋቸው ተግባራት ተደምረው ግንባርሽ ላይ የ24 ሰዓት የለውጥ ዑደት ይፈጥራሉ። ቪዲዮውን ከወደድሽው ላይክ አድርጊው። ማንኛውም አይነት ጥያቄ ካለሽ ኮመንት ላይ አስቀምጪልኝ። ቻው።